ወዲያኛው ላይ ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ወደ ዕለቱ ሰበር መረጃዎች እናልፋለን። የፋኖ ኃይሎች በጃዊና በአዊ ዞን በኩል ብቻ ባደረጉት ተጋድሎም ከ326 ክላሽንኮቭ በላይና ከ13 በላይ ብሬን መማረካቸውን አስታውቀዋል። የህወሓት አመራሮች ወደ አዲስ አበባ መኮብለላቸውም ተነግረዋል። ከጅቡቲ የተነሱ ድሮኖች በአፋር በኩል ጥቃት መፈጸማቸውም ታውቋል። ከውጭ በኢራንና በእስራኤል መካከል እየተካሄደ የሚገኘውን ወታደራዊ ሁኔታዎችም የምናስደምጣችሁ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩም። ቪዲዮውን ላይክ፣ ሳብስክራይብ ማድረጋችሁን አትርሱም። ቀዳሚ ወዳደረግነው መረጃ ስናልፍ በፋኖ ኃይሎችና በብልጽግናው መንግስት መካከል እየተካሄደ የሚገኘው ትጥቅ ትግል ተጠናክሮ የቀጠለ ሲሆን የፋኖ ኃይሎች ባለፉት ጥቂት ቀናት ብቻ በሰሜን ጎጃምና በአዊ ዞኖች ብቻ ባደረጉት የተቀናጀ ማጥቃት በጃዊና ዳንግላ ወረዳ አንድ ዲሽቃ አፈሙዝ ከበርካታ ተኳሽ ጋር እንዲሁም 3 ብሬን፣ 2 ስናይፐር፣ 90 ክላሽ እንዲሁም 22 የእጅ ቦምብ፣ 12 መከላከያ የተማረከ እንዲሁም 115 የክላሽ ካዝናና ወታደራዊ ሻንጣና ቁሳቁሶች ተማርከዋል ብለዋል። እንዲሁም በኩምበር በኩል በተደረገ ተጋድሎም 200 ክላሽ፣ 10 ብሬን፣ 4 ስናይፐር፣ 2 ዲሽቃና 4 መገናኛ ሬዲዮ መማረካቸውን ያስታወቁም ሲሆን 50 ሺህ ጥይት፣ የ150 ሺህ የእጅ ቦምብ እና አዋጊ መኮንኖችና ተዋጊዎችም ተማርከዋል ብለዋል። በእንዲህ እንዳለ በትላንትናው ዕለት በፋግታ አውደ ግንባር 36 ጥቁር ክላሽ እንዲሁም 20 ሺህ ጥይት ብዛት ያለው ቦምብና ወታደራዊ ቁሳቁሶችም መማረካቸውን በኮሩ የሚገኙ የአፋብን አመራሮች አስታውቀዋል። ፋኖ ኃይሎች እንዳስታወቁት በድምሩ 326 ክላሽንኮቭ፣ 13 ብሬን፣ 6 ስናይፐር፣ 2 ዲሽቃና 1 የዲሽቃ አፈሙዝ፣ ሌሎች በርካታ ቁሳቁሶች መማረካቸውን አስታውቀዋል። በእንዲህ እንዳለ አገዛዝ ወታደሮች በበኩላቸው አፋብን ያወጣውን የምህረት አዋጅም ተከትሎም ለፋኖ ኃይሎች እጃቸውን እየሰጡ እንደሚገኝ ታወቀ ሲሆን የፋኖ ኃይሎችም በተቆጣጠራቸው ቦታዎች ላይም ግምገማ በማድረግ ስምሪት መስጠታቸው ታውቋል። ከእነዚህ መካከል ደጃዝማች አንደኛ ኮር ጥልቅ ግምገማውን አድርጎም የስራ ስምሪት መስጠቱ የታወቀ ሲሆን አፋብን በላይ ዘለቀ ደጃዝማች አንደኛ ኮር በኮሩ አስተባባሪ የአፋብን ፖሊት ቢሮ ስልጠና መምሪያ ኃላፊ አርበኛ ሳሙኤል ባለድልና ሌሎች የኮሩ አስተባባሪዎች እየተመራ ለቀናት የዘለቀ ጥልቅ የማጥራትና ማብቃት ግምገማዎችን ሲያደርግ ቆይቶ ዛሬው ዕለት በተሳካ ሁኔታም ተቋጭቷል ተብሏል። ከጥልቅ ማጥራትና ማብቃት ግምገማው መልስም በተዋረድ ላለው አመራር ስምሪት ተሰጥቶም ጉባኤው ተጠናቋል ተብሏል። አርሲ በኩል በሰሞነኛው ጥቃት ተከትሎም እስካሁን ድረስ በአርሲ ሸርካ ወረዳ በተፈጸመ ተከታታይ የሆኑ ጥቃቶች ከ164 በላይ ኦርቶዶክሳውያን መገደላቸውን የምስራቅ አርሲ ሀገረ ስብከት መረጃ ወጥቷል። ከተገደሉት በተጨማሪም የደረሱበት ያልታወቀ በርካታ ምዕመናን እንዳሉ የታወቀ ሲሆን ከሰሞኑን የካቲት 19፣ 20 እና 22 በደረሰ ጥቃት ብቻ የ31 ሰዎች ሕይወት ማለፉ ታውቋል። ከትላንት በስቲያ በሸርካ ወረዳ ጢጀለቡ ቀበሌ የ70 እና 72 ዓመት ዕድሜ ያላቸው ሁለት ወንድማማቾች አረጋውያን በታጣቂዎች ግድያ እንደተፈጸመባቸው የታወቀ ሲሆን የሁለት ወንድማማቾች ስርዓተ ቀብርም ትላንት ሰኞ በጋምቤላ ገብረ ክርስቶስ ቤተክርስቲያን ተፈጽሟል ተብሏል። ድርጊቱንም ኢትዮጵያ ኦርቶዶክስ ተዋሕዶ እና የተለያዩ ማህበራቶችም ያወገዙትና የተቃወሙት ሲሆን አፋብንም በበኩሉ ድርጊቱን አውግዞም መግለጫ ማውጣቱ ይታወቃል። ወደ ሌላኛው ሰበር መረጃ ስናልፍ የህወሓት ጦር ወይም ቲዲኤፍ የኮር አዛዥ የነበሩትን ጨምሮ ከፍተኛ የጦር መኮንኖች ድርጅቱን በመተው ወደ ፌዴራል መንግስቱ መቀመጫ አዲስ አበባ መግባታቸው ታውቋል። ወደ አዲስ አበባ ከገቡት ከፍተኛ የጦር አዛዦች መካከል ብርጋዴር ጄኔራል ከበደ ፍቃዱና ብርጋዴር ጄኔራል ጉሽ ገብረና ሌሎች ኮሎኔሎችም እና አዛዦች ይገኙበታል ተብሏል። ከእነዚህም በተጨማሪ ቲዲኤፍን ጥለው ከወጡ የውስጥ የትግራይ ታጣቂዎች ኃይልን በአፋርና በዋጃ አካባቢዎች ሲመሩ የነበሩ ጄኔራሎች ዘውዱ ኪሮስ እና ወዲ አንጥሮ የተባሉ ታጣቂዎች ታዋቂ አዛዦች ይገኙበታል ተብሏል። እነዚህ ከፍተኛ የጦር መኮንኖችና አጋሮቻቸው ለምን ህወሓትን ትተው እንደኮበለሉን ከነርሱ በኩል የተሰጠ ማብራሪያ የለም። ይሁን እንጂ ይሄ ያልተጠበቀ ክስተት በህወሓት የፖለቲካና ወታደራዊ ክንፍ አመራሮች መካከል
ከቅርብ ጊዜ ወዲህ እያደገ የመጣው የውስጥ መከፋፈል እንዲሁም በክልሉ ያለው ከፍተኛ የጦርነት መሰልቸት በግልጽ የሚያሳይ ነው ሲሉም ምንጮች ይነግሩናል። በተለይም እንደ ብርጋዴር ጄኔራል ጉሽ ገብረ ያሉ አዛዦች ከድርጅት አመራር ጋር በነበራቸው ስትራቴጂ አቋም ልዩነት ሲወዛገቡ መቆየታቸው የሚታወስ ሲሆን አሁን የወሰዱት እርምጃ በሰሜን ኢትዮጵያ ያለው የወታደራዊ ኃይል ሚዛን በእጅጉ ሊያናውጠው እንደሚችል የፖለቲካ ታዛቢዎችም ይገምታሉ። የኢትዮጵያን አየር ክልል ጥሶ የገባው የጅቡቲ መንግስት ሰው አልባ አውሮፕላን በአፋር ክልል በፈጸመው ጥቃት በርካታ ንጹሃኖች ተገድለዋል። ጥቃቱ የተፈጸመው ከትላንት በስቲያ የካቲት 23 2018 ዓ.ም ከቀኑ 7 ሰዓት ሲሆን ጥቃቱ የተፈጸመበት ቦታም ደግሞ በአፋር ክልል ገገዴ ተብሎ የሚጠራው አካባቢ ላይ መሆኑን የአካባቢ ነዋሪዎች ለፍኖተ አማራ ሚዲያ ማሳወቃቸው ይታወቃል። በጥቃቱ ህፃናትን ጨምሮ በርካታ አርብቶ አደሮች ሲገደሉ በርካቶች ደግሞ መቁሰላቸው ታውቋል። በተጨማሪም በርካታ የቤት እንስሳት የተገደሉ ሲሆን መኖሪያ ቤቶችም ወድመዋል ተብለዋል። ኢትዮጵያ የውጭ ወራሪን መመከት ዳር ድንበሯን ያስከበረችበትን የ130ኛ ዓመት አድዋ ድል ቀን ያከበረች በምትገኝበት ዕለት ድንበሯ ተደፍሮ በዜጎች ላይ እንዲህ አይነት ዘግናኝ ጥቃት መፈጸሙ እጅግ ልብ ሰባሪ ነገር ነው ሲሉም መረብ ሚዲያ ያነጋገራቸው አካባቢ ነዋሪዎች ጨምረው ተናግረዋል። የጅቡቲ መንግስት የኢትዮጵያን የአየር ክልል ጥሶ በመግባት በአፋር ክልል ንጹሃኖች ላይ ያነጣጠረ የሰው አልባ አውሮፕላን ድብደባ ሲፈጽም ይህ ለሶስተኛ ጊዜው ነው። የኢትዮጵያ ሰማይ በጎረቤት ሀገር ያሉ ታጣቂዎች ድሮኖች እንዲሁም የጎረቤት ሀገራት መንግስታት የጦር ጀቶችና የሰው አልባ አውሮፕላኖች ያለ ከልካይ በኢትዮጵያ ሰማይ እየተሽከረከሩ ህዝቡን በቦምብ አረር ለሚገሉበትም ከሆነ ሰነባብተዋል። እስራኤልና በአሜሪካ አጋርነት በኢራን ላይ የተከፈተው ጦርነትም ተጠናክሮ ቀጥሏል። ኢራንም በበኩሏ የአጸፋ እርምጃ እየወሰደች ትገኛለች። አሁን የወጡ መረጃዎች እንደሚያመለክቱት ከሆነ የስለላ ድርጅት ማዕከሉ መምታቱም ታውቋል። በሳውዲ አረቢያ ሪያድ የሚገኘው የአሜሪካ ማዕከላዊ የስለላ ድርጅት ዋና አውታር በኢራን ድሮን መመታቱም ዋሽንግተን ፖስት አስነብቧል። ኢራን ለእያንዳንዱ ወታደራዊ አዛዥ ቢያንስ 3 ተተኪ መመደቧም ተሰምቷል። አሜሪካና እስራኤል ጥቃትን ተከትሎ እየተበራከተ የመጣው የአመራር ግድያ ስጋት ለመቀነስ ኢራን ለእያንዳንዱ ወታደራዊ አዛዥ ቢያንስ 3 ተተኪ መመደቧም ተገልጿል። የኢራን መከላከያ ሚኒስቴር ቃል አቀባይ እንደገለጹት እያንዳንዱ አዛዥ ቢያንስ 3 የተሾሙ ተተኪዎች አሉት። አዛዦች ከተገደሉ የአመራር ክፍተት አይገጥመንም ብለዋል። በጦርነት መጀመሪያ ላይ መሪያችንን መግደል ውድቀትን ያመጣል ብሎ ጠላት ያምን ነበር። ይህ ግን የተሳሳተ ስሌት ነው ሲሉም ተናግረዋል። ይህ በእንዲህ እንዳለ ኢራን አደገኛ የተባለ ውሳኔ ወስናለች። የዓለም ዋነኛ የነዳጅ መተላለፊያ የሆነውን የሆርሙዝ ባህርንም ዘግታለች። በአሁኑ ወቅት የነዳጅ ዋጋ ከ$80 በላይ ነው፣ በቅርቡም $200 ይደርሳል ሲል የኢራን ጄኔራል ሳርዳር ኢብራሂም ጃቤሪ ተናግረዋል። ጠላት ዋና ማዕከሎቻችንን ለመምታት ከወሰነ በክልሉ ያሉትን ሁሉንም የኢኮኖሚ ማዕከላት እንመታለን ብለዋል። እንዲህ እንዳለ ኢራንና የእስራኤልን ውጥረት ተከትሎም የተለያዩ ሀገራትም ጎራ ተከፋፍለው ተከፈተውን ዘመቻም ሲቀላቀሉ ተስተውሏል። ለአብነትም ያክል አንድ ሚሳኤል በቂ ነው ሲሉም የኮሪያው ፕሬዝዳንት ኪም ጆንግ ተናግረዋል። የሰሜን ኮሪያው መሪ ኪም ጆንግ ኢራን ሚሳኤል ከጠየቀችን እናስታጥቃታለን፣ እስራኤልን ለማጥፋት አንድ ሚሳኤል በቂ ነው ማለታቸውም ተዘግቧል። ይህ በእንዲህ እንዳለ እስራኤል ቀጣዩን የኢራን መንፈሳዊ መሪ አያቶላ ለመምረጥ ድምጽ እየቆጠሩ የነበሩ የበርካታ ኢራን ባለስልጣናት መግደሏን እንደምታምን የፎክስ ኒውስ ዘጋቢ ትሬን ዘግቧል። እንደ ዘገባው ከሆነ ጥቃቱ የተፈጸመው የቴህራንና በቆም ከተሞች የሚገኙ የባለሙያዎች ምክር ቤት ወይም አሴምብሊ ኦፍ ኤክስፐርት አባላት የቀድሞውን መሪ አሊ ካሚኒን የሚተካ አዲስ መሪ ለመምረጥ ድምጽ በመቁጠር ላይ ሳሉ ነው ብለዋል። የእስራኤል ባለስልጣናት ጥቃቱ የተፈጸመው አዲስ መሪ እንዳይመረጥ ለማደናቀፍ እንደሆነም ገልጸዋል። መረጃው የፎክስ ኒውስ ነው።